የዓለማችን ተወዳጅ መጠጥ ቡና መገኛ፣ የዓለማችን ረጅም ወንዝ አባይ የሚፈልቅባት ምድር፣ ከቀደም ስልጣኖች አንዱ የሆነው የአክሱም ስልጣኔ የተነሳባት የአፍሪካውያን ቤት፣ የሰው ልጆች መገኛ ኢትዮጵያ ምድረ ቀደምት። ይህች ሀገር የቱባ ባህል ባለቤት፣ የበርካታ ሃይማኖቶች መገኛ፣ የውብ ክብረ በዓላት መናገሻ፣ ጣት የሚያስቆረጥሙ ምግቦች፣ ታይተው የማይጠገቡ ታሪካዊ ቅርሶች፣ አጀብ የሚያሰኙ ተፈጥሯዊ ሀብቶችን ጭምር አቅፋ የምትገኝ ሀገር ናት። የምስራቅ አፍሪካዋ ጣራ፣ የውሃ ማማዋ፣ የበርካታ ብርቅዬ አራዊት ቤት የሆነችው ኢትዮጵያ ግን የህልም ዓለም የሚመስሉ ነገሮች መገኛ ብቻ አይደለችም። ደም አፋሳሽ ብጥብጥ፣ የማያልፍ የሚመስል ረሃብ፣ ወንድማማቾችን ነፍጥ ያማዘዘ ጦርነት፣ የጉልበተኞች ጠንካራ ክንድ፣ የምስኪኖች ያልተደመጠ ድምፅ፣ ኢትዮጵያ የትርምስና የሰቆቃ ምድር። እነዚህ ዋልታ ረገጥ ሐሳቦች እጅጉን የተጻረሩ ቢመስሉም እውነት ግን ናቸው። ሀገር የምትታመምበት፣ ታማም የምትማቀቅበት፣ ደግሞም ከህመሟ አገግማ የምትጠነክርበት ጊዜ አላት። የኛም ኢትዮጵያ እንዲህ ባለው ጎዳና ታልፍ ዘንድ ግድ ነው። ይህ ሲሆን ግን አንድ ነገር ያስፈልጋል። ተስፋ ሊሸመን ይገባል። ሕይወት በመደበኛነት እየቀጠለ ነው። በሀገሪቱ ሰሜናዊ ክፍል የሚገኙ ዜጎች የሰላም አየርን ይተነፍሳሉ። በአንዱ ምሽት ግን የኢትዮጵያ ሚዲያዎች በጠቅላይ ሚኒስተሩ መግለጫ ተሞሉ። ውድ የሀገሬ ሕዝብ ሆይ፣ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወግተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ፣ ወገኔ፣ ሕዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ሕዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። በሀገራችን የቅርብ ጊዜ ታሪክ በክፉ ከሚታወሱ ጊዜያት አንዱ በሰሜኑ የሀገራችን ክፍል የተነሳው ጦርነት ነው። ይህ ጦርነት ያስከፈለው ሰብአዊና ቁሳዊ ኪሳራ ዳፋው ለረጅም ዓመታት የሚተርፍ ነው። ጦርነቱ የበተነው ቤተሰብ፣ ያጎደለው አካል፣ ያፈናቀላቸው ዜጎች ቁጥር ቀላል አይደለም። እኛ ጦርነት ግንባር ላይ አልተገኘንም። የጦርነቱን አስከፊነት መዝግበን አላስቀመጥንም። ነገር ግን እዚህ ባህር ዳር ዩኒቨርሲቲ ላይ ሆነን ከቦታው በመጡ ተማሪዎች የሚያስተጋባውን የጦርነቱን ድምጸት ማድመጥ እንችላለን። ይህ ድምጽ በአሰቃቂው ጦርነት ማል ያለፉ ተማሪዎች ሰቆቃና የጦርነቱን አስከፊነት የመረመሩ ምሁራን ምስክርነት ድምጽ ብቻ አይደለም። ይልቁኑ ጦርነት የሸራረፈው ህልማቸውን የሚጠጋግኑ፣ ብጥብጥ የበጣጠሰው ተስፋቸውን የሚሸምኑ፣ የማይታለፍ ከሚመስል ጊዜ አልፈው ሕይወትን ለማሸነፍ የሚታትሩ አያሌ ሚሊዮኖችን የሚወክሉ ወድቆ የመነሳት ምሳሌ ድምጽ ነው። ቤትም ምክንያት አላማጣ ነበርኩ ያዳታኝ። ከዛ ጠዋት ስትነሳ ሁሉ ነገር ድብልቅልቁ ወጥቶ ላይክ ጦርነት ተጀምሮ ምናምን ነበርና በእናዳታኝ አላማጣ ነበርኩ ጦርነቱ ሲጀመር ማለት ነው። እኔ ለቤተሰብ በኩር ነኝ። የኔ ተከታይ ደግሞ ወንድም አለ። በቃ የት እንደምትደብቀን በጣም ጨነቃት። ምክንያቱም ይሄ ነው ሲወራ የነበረው። ነፍሰ ጡር ሴት ካገኙ ወንድ አርግዛ ይሆናል ተብሎ እየገደሉ ነው ሲባል ነው የነበረው። ግጭቱ ሲጀመር ከላሊባና ከሰቆጣ መካከል ላይ ያለች አስከተማ የምትባል ትንሽ የወረዳ ላይ ነበርኩ። ልክ ወጣቱን ወስደው የሆነ ነገር ያደርጉብህና ለራሳቸው የጦር ጀሌ ያደርጉሃል። አንተ የዛን ሰዓት ምንም በቃ እነሱ አድርግ የሚሉህም ነው ማድረግ የምትችለው እንጂ በራስ በአእምሮ አይደለም የምታስበው። እነሱ ያዘዙን ብቻ ነው የምትለው የሚባል በጣም ይሄ ፋንታሲ የሆነ ይሄ ማጂካል የሆነ ነገር ነበር ወሬ የሚሰማ። ለኔ በጣም ፈታኝና አስቸጋሪ ነበር። በሰዓቱ ጦርነት ለመጀመሪያ ጊዜ ነው። ያን ያክል ለጦርነት ደግሞ የታበረ ልምድ የለኝም። ከዛ በፊት ወዳደርም አልነበርኩም፣ ተማሪ ስለነበርኩ ለኔ አስቸጋሪ ቀናት ነበር። ፀሐዩ፣ ውሃ ጥሙ፣
በዛ ላይ ጥይት ድምጹም እስከለምደው እስከ መጀመሪያው ሳምንት እስከና 2 ሳምንት አካባቢ ድረስ ለኔ በጣም ነገሮች በጣም ፈታኝ ነበር። በየዕለቱ በሺዎች የሚቆጠሩ ነፍሶች ይቀጠፋሉ። በርካታ ሰዎች የአካል ጉዳት ያስተናግዳሉ። ከቤት ንብረታቸው የሚፈናቀሉ፣ ሀብት ጥሪታቸው ዶጋመድ የሆነ የተደፈሩ፣ የስነ ልቦና ችግር የገጠማቸውንም ቤት ይቁጠራቸው። ከጥቅምት እስከ ጥቅምት 2 ክረምቶችን በተሻገረው ጦርነት ከ600 ሺህ በላይ ሰዎች ሕይወታቸውን አጥተዋል። የአፍሪካ ህብረት የሰላም ጉዳዮች ዋና አደራዳሪ ኦሉሴጉን ኦባሳኞ የሟቾችን ቁጥር 600 ሺህ መሆኑን ያረጋግጣሉ። በአውሮፓ ህብረት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ መንግስታቸው ግማሽ ሚሊዮን ዜጎች ማለፋቸውን እንደሚገምት አስቀምጠዋል። እነዚህ ቁጥሮች እውነት ከሆኑ ይህ መጥፎ ታሪክ የሩዋንዳው የዘር ማጥፋት ጭፍጨፋ ላይ ከጠፋው የሰው ህይወት ቁጥር ጋር እንዲነጻጸር ያደርጉታል። የዚህን ጦርነት አስከፊነት ለመረዳት ከተከታዮቹ ጦርነት ጋር ማመዛዘን አንዳች መረዳት እንደሚፈጥር መገመት ይቻላል። 10 ዓመታት የፈጀው የሶሪያ የእርስ በርስ ጦርነት 350 ሺህ ሰዎችን የቀጠፈ መሆኑን የአውሮፓ ህብረት መረጃ ያሳያል። የዩክሬን ጦርነት በአንጻሩ በ10 ሺዎች የሚቆጠሩ ወታደሮች ሲሞቱበት በመቶ ሺዎች የሚቆጠሩ ንጹሃን ተቀጥፈውበታል። ወደ የመንም ወደ ዳርፉርም ብናቀና የሰሜኑ ጦርነት በቁጥር ከፍ ያሉ ሟቾችን ያስተናገደ ነው። ከላይ ያየነውን እልቂት በተመለከተ የቤልጂየሙ ጌንት ዩኒቨርሲቲ የጦር ሜዳ ሪፖርትና የተለያዩ ሞዴሎችን በመጠቀም ተከታዮችን ቁጥሮች አረጋግጧል። ከ200 እስከ 300 ሺህ የጦር ሜዳ ሟቾች፣ ከ300 እስከ 400 ሺህ የሚሆኑ ሲቪሎችን ሞት አረጋግጧል። 10 በመቶ ሟቾች በቀጥታ የጦር መሳሪያና የቦምብ ሰለባ ሆነው የሞቱ፣ 30 በመቶ የሚሆኑት የሕክምና እርዳታ እጦት የገደላቸው፣ ቀሪዎቹ 60 በመቶ የሚሆኑት ደግሞ በረሃብ ምክንያት ያለፉ ስለመሆናቸው ቁጥሮች ይጠቁማሉ። የባህር ዳር ዩኒቨርሲቲ ምሁራን እንዲህ ያለውን እልቂት ስላስከተለው ጦርነት መነሻ ምን ይላሉ? እውን ጦርነቱስ በርካታ ህዝብ የጨረሰው የህዝብ ጥያቄ የነበረበት ጦርነት በመሆኑ ነው? ምላሽ አላቸው። እንግዲህ የሰሜኑ ጦርነት ታሪካዊ ዳራ ካል ኖርማሊ በፖለቲከኞች ፍላጎት የተደረገ ጦርነት ነው የማስበው ነው። እንደ ህዝብ ካየናቸው በሰሜን ኢትዮጵያ ክፍል ያሉ ህዝቦች በተለይ የአማራ እና የትግራይ የሚባሉ ህዝቦች በቋንቋ፣ በዘር፣ በተለያዩ እንትኖች ተዋህደው አብረው የኖሩ ማህበረሰቦች ናቸው። ስለዚህ ጦርነቱ በ2013 ሲጀመር ከማህበረሰቡ አንፃር ሳይሆን ኖርማሊ ከፖለቲከኞች ፍላጎት አንፃር የተጀመረ ነው። እንግዲህ የሰሜኑ ጦርነት ከኢትዮጵያ አጠቃላይ የፖለቲካ ታሪክ ተነጥሎ የሚታይ አይደለም። እሱ አብዛኛው የኢትዮጵያ የፖለቲካል ሂስትሪ ስናየው የጦርነት ታሪክ ነው እና በተለይ ዘመናዊ ኢትዮጵያን ባየን ጊዜ የኢትዮጵያ መሪዎች ዋናውን ስልጣን የሚይዙት ወታደር ፖለቲከኞች ናቸው። አንደኛ የኛ ባህል ዋር ሞንገረር ነው፣ ጦር ሰባቂ ነው የኛ የማህበረሰባዊ ባህላችን። ከዛ ሲቀጥል ደግሞ ወታደር የነበሩ ፖለቲከኛ ሲሆኑ ወታደር ወደ ድርድር ወደ ንግግር አይደለም ነገሮችን ሊወስድ የሚችለው ወደ ግጥሚያ ነው። እንኳንስ በዋናው ትርምስ መሃል ተቀምጦ ላለ ሰው ይቅርና በበርካታ ኪሎ ሜትሮች ርቀት ሆኖ ለማየው እንኳን የጦርነት ወላፈን እንደ እሳት የሚፋጅ ነው። ነጥቆት ከሚሄደው ህይወትና ሀብት በዘለለ ጥሎት የሚያልፈው ጠባሳና ያምሮ ቁስልም የስነ ልቦና ኪሳራውን ከፍ ያደርገዋል። ያው ጦርነት ብዙ ጉዳቶችን ያስከትላል። ከነዚህ ውስጥ አንዱ በጦርነቱ ቀጠና ውስጥ የነበሩና በጦርነቱ የተሳተፉ ዜጎች ስነ ልቦናዊ ማህበራዊ ጉዳቶችን ያስከትላል። በስነ ልቦናዊ ደረጃ አብዛኛው በጦርነት ውስጥ የተሳተፉና ጦርነቱ ውስጥ የተጋለጡ የማህበረሰብ ክፍሎች በተለይ ጦርነቱ በሚያመጣው በጦርነቱ ወቅት የሰዎች ህይወት ማለፍ አለ፣ ቤተሰብ መፈታት አለ፣ መፈናቀል አለ፣ የሰው ህይወት ማጣት አለ። እነዚህ በቀጥታም ተጎጂ ናቸው። እንደገና ጦርነቱ ሲካሄድ ብዙ ሰቆቃዎች ስላሉ እነዚህንም ለነዚህ ስለሚጋለጡ አንደኛው በስነ ልቦና ደረጃ ይዞባቸው የሚመጣ የድህረ አደጋ የስነ ልቦና ቁስለት የምንለው ወይም ደግሞ በእንግሊዘኛው PTSD ወይም ፖስት ትራውማቲክ ስትረስ ዲስኦርደር ነው። እነዚህም በዚህ በጦርነት ቀጠና ውስጥ ቀጥታ ተሳታፊና በጦርነት ውስጥ ያሉ ዜጎች ይሄ ችግር ተጋላጭ ናቸው። በተለይ ለዚህ የድህረ አደጋ ስነ ልቦናዊ ቁስለት ተጋላጭ ሲሆኑ አብዛኛው
በሰላማዊም ጊዜ አደጋው ውስጥ እንዳሉ ይሰማቸዋል፣ ወይም አደጋው ዛሬም ነገም እንደሚከሰት ይሰማቸዋል። ስለዚህ ከፍተኛ የሆነ የደህንነት ስጋት ውስጥ ይገባሉ። ሌላው በቀላል ነገሮች ሁሌም ይረብሿቸዋል። ጭንቀት፣ ከፍተኛ የሆነ ጭንቀት፣ ከፍተኛ የሆነ ድብርት፣ ራስን መጥላት፣ ራስን ሜቢ ተስፋ ከመቁረጥ የተነሳ ነገ የሚሉት ህይወት ካለመኖር የተነሳ ራስን ወደ ማጥፋት ወደ መጉዳት መሄድ አለ። የዛ የክፉ ቀን ትዝታዎችም እንዲህ አንድ ሁለት እየተባሉ የሚታወሱ ናቸው። ቲቪውንስ መጀመሪያ የነበረው በጣም ያስፈራ ነበር። ላይክ የክላሽ ድምጽ ትሰማለህ፣ የከባድ መሳሪያ ድምጽ ትሰማለህ። ፕላስ እንደገና አንዳንድ ጊዜ ደግሞ ፕሌኖቹ ምናምን ሲመጡ፣ ጄቶቹ ምናምን ሲመጡ የዛኔ ትፈራለህ። ላይክ ሰው እንደገና መጀመሪያ አካባቢ ከዚህ በኋላ ምንድነው የምንሆነው የሚለው ነገር ትንሽ ታነባለህ። አንዳንድ ሰው ላይ አብሶ ወጣቱ ላይ እንደገና ትንሽ አንዳንድ ተስፋ የመቁረጥ ነገር አለ። ምክንያቱም ጦርነት እንደገና መቼ እንደምትሞት አታውቀውም። ወታደር ብቻ አይደለም የሚሞተው፣ አንዳንድ ጊዜ አክቲቭ ኤሪያ ላይ ሊሆን ይችላል ያንተ ሬዚደንስ እና በዛ አካባቢ እንደዛ በሚሆንበት ሰዓት እንደገና መቼ እንደምትሞት ምን እንደሚያጋጥም ነገር የምታውቀው ነገር የለም። ገበሬው ሰብሉን እንዳይሰበስብ እኛ ደግሞ ለትምህርቱ ትኩረት እንዳንሰጥ ያደረገበት ሰዓት ነበር። አስታውሳለሁ። ቀኑ ቅዳሜ ነበር፣ ገበያ ነበር። ከላሊበላ ገቡ ሲባል አንዴ በቃ ልክ ከኛ 90 ኪሎ ሜትር ነው ላሊበላ እና ስለዚህ የተወሰነ ነው የሚቀራቸው ለኛ ማለት ነው። ስለዚህ ተሎ ስለሚደርሱ ገበያ ነው አስታውሳለሁ። አንዴ ነው ጥርግ ብሎ ገበያው 6 ሰዓት ላይ ቀን ማለት ነው። ሁሉ የፈረሰ የያዘውን ራሱ ዕቃ እንትን አልያዘም። እኔ ትልቁ ፈተና ብዙ ሀሳቦች አሉ። በእርግጥ ከነዛ መካከል ዋነኛው የሚባለው ይሄ በጦርነት ወቅት የሚመጣው ረሃብና ውሃ ጥም የሚባል ነገር አለ። በዚያ ላይ ደግሞ ከጎን ጓደኛ ሲሞት ሌላም ነገር ከዛ በፊት አሰቃቂ ሁኔታ በጣም እንደሚፈሰስ እጅ ተቆርጦ እግር ተቆርጦ አይን ወጥቶ ያየሁበት አጋጣሚ አልነበረ እና ያን ሳይ ለኔ መቋቋም ያቃተኝ ሁሉ ነበር። ወጣቱን እንደገና ከጓደኞች ትንሽ ወደ ኋላ መቅረት አትፈልግማ። ስለዚህ በዛ ምክንያት እኛ ወደ 2 ዓመት አካባቢ ላግ አድርገን ነበር ትምህርት። ስለዚህ እሱ ዋናው ሃርድሺፕ ነው። ምክንያቱም የሆነ ወጣቱ ነው 2 ዓመት ማለት ቀላል ጊዜ አይደለም። በጣም ብዙ ነገር መቀየር የምትችልበት ጊዜ ነውና እሱ አንድ። ሁለተኛ እንደገና አክሰሶች ይቋረጣሉ። ለምሳሌ ኢንተርኔት ይቋረጣል ምናምንና የዛን ጊዜ የሆነ አክቲቭሊ የምሞክረው ነገር ነበር። ኢቭን የሆነ የትምህርት ድሎች ምናምን አግኝቼ ነበርና ኢንተርኔት በመቋረጡና ፈተና መውሰድ ባለመቻሌ ብቻ የተቋረጠብኝ በጣም ብዙ ድሎች አሉ። ወደ ቤተሰብ ስመጣ በጣም በተለይ ወንድሜ ብዙ እንትን ደርሶበታል በጦርነቱ ምክንያት። እንዳጋጣሚ ከኛ ትንሽ ራቅ ይላል ማለት የ7 ኪሎ ሜትር ምናምን ወጣ ብሎ ነው ያለውና ከሰቆጣ ሂዶ ነበር። እሱ ሲመለስ እሱ አካባቢ የሱ ያሉበት የሱ ቤት ምናምን ሙሉ ተዘርፏል እና ልክ ሚስቱን አስረዋታል። እዛው የቤት አከራዮች ታስረዋል። ሙሉ እቃው ተወስዷል። ከዛ መንገድ ላይ የመጣ ወሬውን ሰማ፣ እንዳይሄድ ይገደላል ቀጥታ። ስለዚህ ዙሮ በደሃና የሚባል አለ፣ በዛ ዙሮ እኛ ጋር መጣ ማለት ነው ቆርጦ። ከዛ ከመጣ ለ3 ቀን ሚስቱን ልጆቹን ወሬ ምንም ሳይሰማ ማለት ነው። ትንሽ ገጠር ነው ያለንበት። ወደ ከተማ ልንሄድ ከአንድ ጓደኛ ጋር እየሄድን እዛ ቦታ ስንደርስ እነሱ መሽገው ነበር የህዋት ሰራዊት ማለት ነው። እዛ ጋር ስንሄድ ኑ ተሳፈሩ ይሉና የቀሽ ብሩ ወይም አውራ ጎዳና ነው የምንለው ሎሪ የምንለው እሱ ጋር ላይ ሲያወጡን ሙሉ 3-4 ነው ያለ። እኛ የወጣንበት የሬሳ እንትን ነው ተጭኖ የነበረ በሰሳ ሬሳ በሙሉ ሰው ያንቋረረ የመዳን ፕሮባቢሊቲ የነበረው ሰው ሁሉ እዛ ጋር ተደልዋል። ሙላው በቃ እንደዚህ እየተተራገጠ ነው። እዚህ ጋር የተመታው አይኑን የተወረው ምናምን ሲታይ በጣም ከባድ ነው የነበረ እና ያንን በጣም ያሳቅቅ ነው ለኔ ማለት መቼም ቢሆን የማረሳው ነገር ነበር። እናት እስከ ልጇ ሞታ ሳይ፣ ሽማግሌዎች ሞተው ሳይ፣ የሃይማኖት አባቶች ሞተው ሳይ ለኔ በጣም አሰቃቂ በህይወቴ ይቸው ማላቅ በቃ ለመጀመሪያ ጊዜ ስለሆነ ለኔ ፈታኝ ነበር። ለግል በጣም ከምንም በላይ ማለት ጦርነት ሁልጊዜም ትውስታው ጥሩ ነገር አይሆንም እና በጣም በጦርነቱ እኛ ጋር ሊገቡ 3 ቀን ሲቀረው አባቴ ታሞ ነበር እና ያ በሽታው እየባሰ እነሱ ሊገቡ ከአንድ ቀን በፊት ጭራሽ መናገር አቆመ። ልሳኑን ዘጋው። ልክ በቃ እጁ ብቻ ነች የተወሰነች እንደዚህ በሳይን የሚያሳይ ከዛ ውጭ ምንም መናገር አይችልም፣ መንቀሳቀስ አይችልም እና በጣም ደከመ። በዛን ሰዓት ሰው ሙሉ ሽሽት ላይ ነው ያለ። ምክንያቱም ካገኙ ማንም ሆን ምንም ሆን ይገላሉ ነው የሚባለው። ስለዚህ አባቴ እንኳን ቢሞት የሚያቃጥኝ ሰው አልነበረም። ያ አልበቃ ብሎ አባቴ
በቃ የሆነ ሽሽግ ቦታ እንድንይዝለት ይፈልጋል። ያን ግን መግለጽ አቃተው፣ መናገር አይችልም፣ በሳይን ማስረዳት አልቻለም። ያ በጣም ለኔ ህመም ነበር። ምክንያቱም የሆነ ነገር ሊያደርግ ይፈልጋል ግን መግለጽ አይችልም። ከዛ ግን ያን ህመሙን እንዴት አድርጌ ልንገር፣ በጣም ከባድ ነበር እሱን መረዳት እና አልረዳው ስንል ዝም ብሎ ያለቅሳል ማለት ነው። እናቴ በሌላ በኩል በቃ እሱ ቢሞት ይሙት እኔ እንደምንም አድርጌ ብቻዬንም ቢሆን እቀብረዋለሁ፣ እናንተ ግን ትረፉልኝ ሂዱ ሽሹ ትላለች። እንደ ቤተሰብ ማያቸው ልክ እንደ ወንድሞች ማያቸው ጓደኞች አጥቻለሁ። ከኔ ጋር ግቢ ይማሩ የነበሩ በጣም ጎበዝ ተማሪዎች ቢያንስ ያው ራቅም ቢልም በአጠቃላይ ሲደመር 21 አካባቢ የሚደርሱ የቅርቦቹ ቢያንስ ከ7-8 አካባቢ ይደርሳል። ግን ከዘር ሲቆጠር 21 የሚደርሱ አጥቻለ። በጣም ብዙ ቤተሰብ መገንባት ቢያከርምም ማፍረስ የአንድ ሌሊት ስራ መሆኑ ግልጽ ነው። በተመሳሳይ ከጦርነት አዙሪት ለመውጣት መስራት ለጦርነት ነጋሪት ጉሰማ ከወጣው በላይ ትልቅ ጉልበት፣ ትልቅ ተነሳሽነትና ትብብር ይጠይቃል። የሰሜኑ ጦርነትም እንዲህ ያለውን ትኩረት የሚፈልግ ሕክምና የሚያሻው መሆኑን ምሁራኑ ይስማሙበታል። የወደሙ የግብርና የማኑፋክቸር ተቋማት መንግስት የድጎማ በጀት በፌዴሬሽን ምክር ቤት አጽድቆ በየዓመቱ ግንባታ ቢያደርግ ምናልባትም ከ5 እስከ 10 ዓመት ባለው ሂደት ውስጥ እነዚህን መልሶ ሪሃብሊቴት ማድረግ የሚቻል ይመስለኛል። እንግዲህ እንደ መፍትሄ ካየናቸው የፖለቲካል መፍትሄ ያስፈልጋቸዋል። ኖርማሊ የኃይል እርምጃ አይደለም። ሁሉንም የኢትዮጵያ ማህበረሰብ ወይ ህዝብ ያማከለ ውይይት ያስፈልጋል። የኢትዮጵያን ህዝብ እንደ ህዝብ፣ አማራን እንደ አማራ ሊወክል የሚችል፣ የትግራይን ህዝብ እንደ ህዝብ ሊወክል የሚችል፣ የኦሮሚያን ህዝብ እንደ ኦሮሚያ ሊወክል የሚችል፣ የደቡብን ማህበረሰብ እንደ ደቡብ ወይ እንደ ጉራጌ ወይ እንደ ሲዳማ ሊወክል የሚችል ማህበረሰብ ውይይት ተካሂዶ ሁሉም የኢትዮጵያ ህዝቦች ሊስማሙበት የሚችለው ሁሉም የኢትዮጵያ ህዝቦች ሊያግባባ የሚችል አንድ መስመር የያዘ ውይይት ያስፈልጋል ብያለሁ። መነሻው ደግሞ ህገ መንግስቱ ነው። ሌላ ምንም እንትን የለውም። በመጀመሪያ ቅድም የነበሩ ማህበራዊ ተቋማትን መመለስ በተለይ እንደኛ ሀገር በጋራ ህይወት በሚመራ ማህበረሰብ ውስጥና ማህበራዊ ተቋማት ትልቅ ጥቅም ባላቸው ላይ እነዚህ የተበጣጠሱ ወይም ደግሞ በጦርነት ወቅት በተለያየ ምክንያት ተቆራርጠውና ጠፍተው የነበሩ ማህበራዊ ተቋማትን መልሶ ማደራጀት አንደኛው ነው። ቅድም ለመጥቀስ እንደሞከሩት በተለይ መደፈር የሚባለው አንደኛ ባለትዳር የነበሩ ሴቶች ከነበረ የቀደመው የትዳር ግንኙነታቸው ጋር ለመቀጠል አዳጋች ያደርጋል። ከዚህ በፊት በትዳር ውስጥ ያልተሳተፉ ወይም ደግሞ የእድሜያቸው ያልደረሱ ህጻናት ላይ ጭምር እንደዚህ አይነት ጉዳቶች ከደረሰ ጉዳቱ በጣም ውስብስብ ያለ ስለሚሆን የመጀመሪያ ሜቢ እርዳታ የሚሆነው የአካላዊ እንደ ማንኛውም በሽታ ህክምና እንዲያገኙ ማድረግ፣ በወቅቱ የደረሱ ጥቃቶች አካላዊ ጉዳት አስከትለው ስለሚሆን፣ ሌላው በወሲባዊ ግንኙነት ወቅት የሚተላለፉ ተላላፊ በሽታዎች ካሉ እነሱንም ቸክ ማድረግ፣ ለነሱ ተገቢውን ህክምና መውሰድ ሁለተኛው ነው። ሌላው በደረሰባቸው ስነልቦና በተለይ መደፈር እንደ አብዛኛው ማህበረሰቡ የተደፈሩ ሴቶች ላይ የሚኖረው በቀጣይ ህይወታቸው ላይ ያለው አተያይ አሉታዊ ስለሚሆን በተቻለ መጠን ማህበረሰቡን ማስተማር በተለይ የተደፈሩ ሴቶችን እንዴት ወደ መደበኛ ህይወት መመለስ እንደሚችል ማህበረሰቡ ላይ ነው እና አቅሙ ያለ እነዚህ ሴቶች ከማግለል እና ሌሎች አሉታዊ ጫናዎችን ከማሳደር ይልቁንስ ወደ መደበኛ ህይወት ወደ ጤናማ ህይወት እንዲመለሱ በተቻለ መጠን ማህበረሰቡ በማስተማር ከማግለል ከነዚህን ሰዎች አውትካስት ከማድረግ በተቻለ ወደ ማህበረሰቡ እንዲገቡ ማድረግና መደበኛ ህይወት እንዲኖር ማድረግ። እንግዲህ አንደኛው ከውጭ ወደ ውስጥ ከማየት ከውስጥ ወደ ውጭ ማየትን እመርጣለሁ። ኢንዋርድ ሉኪንግ ይኖረን ነው። ፍሮም ዘ ቢጊኒንግ ጦርነቱ የተከሰተው አሜሪካ ጣልቃ ስለገባች፣ ራሽያ ጣልቃ ስለገባች እነሱ ኤንጂኦዎች ባረጉት ነገር አይደለም። የኢትዮጵያን የፖለቲካል ካልቸር ዋር ሞንገሪንግ ነው። ይሄን አንደርስታንድ ማድረግ አለብን። ተፈጥሯችን እኛ ጦር ሰባቂ ነው። በጣም ገዳይን የሚያወድስ ጠረጴዛ ዙሪያ ቁጭ ብሎ ከሚደራደር ሐሳቡን ከሚንትል ይልቅ ገዳይን ጦረኝነትን የሚያወድስ ባህል ነው ያለን። ይሄ ዋር ሞንገሪንግ ካልቸር አለ። ስለዚህ የመጀመሪያው የጦርነቱ መንስኤ የኛ ዋር ሞንገሪንግ ካልቸር ነው። የጦር ሰባቂነት ካልቸር፣ አላግባብ የሆነ የእርስ በርስ ፍረጃ ካልቸር፣ አላግባብ የሆነ አንድ ማህበረሰብ ጠላት የማድረግ ካልቸር ነው።
ስለዚህ የካልቸር የመጀመሪያው የኛን ካልቸር ሪቪዚት ማድረግ ነው፣ ኢንዋርድ ሉኪንግ መኖር ነው። ነገር ግን አሁንም የጦርነት ድጋሚ የመከሰት እድሉን ለመቀነስ ከፌደራል መንግስትም ይሁን ከትግራይ ክልልም ይሁን ሲቪል ሊደሮች ወደፊት መምጣት አለባቸው። ከዛ ጎን ለጎን በትግራይ ክልልም ሆነ በማዕከላዊ መንግስት የሚተረኩ ፖለቲካል ዲስኮርሶች ጦር ሰባቂ መሆን የለባቸው። ትናንት የማይታለፍ በሚመስል ቅዠት በሆነ በሚያሰኝ ሰቆቃ በጥይት ሩምታ መሬት በሚገለባብጥ ፍንዳታ መሃል ሲያልፉ ተስፋቸው ሊበጠስ ከጫፍ ደርሶ ነበር። ዛሬ ደግሞ በአዲስ ፀሐይ ተራውን ጠብቆ ባበራ ወጋገን መሃል ሆነው ተስፋቸውን ዳግም እየሸመኑ ነው። ይህ የሚሊዮን ወጣቶች ህልም በጥቂት ወጣቶች አንደበት እንዲህ ይንጸባረቃል። እኔ ስለወደፊት ምኞቴ ኢትዮጵያ እንድትለመልም እንድታድግ ነው ፈልገው። ዘረኝነት ከብሔርተኝነት ከሰፈርተኝነት ይወጣ ነው። የሆነ ችግራችን ቁጭ ብለን ጠረጴዛ ዙሪያ ያለው ወደ መስራት እንመለስ። እንደ አጠቃላይ እንግዲህ ጦርነት አስከፊ ነው። ጦርነት በጣም አስከፊ ነው ከምንም በላይ። ኢትዮጵያ ውስጥ ሆነን እርስ በርስ ጦርነት ለሰው ልጅ አስፈላጊ አይደለም፣ ሰላም ነው። ጦርነት የሚያመጣ ነገር አንድም ነገር አይኖርም ነበር በሰላም ግን ከላይ እርከን ያሉት ነው ሰዎችን በድርድር ወይም ለመነጋገር በሰላም መፈታታት ቢያስቡት ኖሮ ይህ ሁሉ ነገር አይከሰትም ነበር። ጦርነት አላስፈላጊ ነው እንዳጠቃላይ። ወደፊቷም ኢትዮጵያ እየጠቅማት ቀድሞ ወንበር ላይ ቁጭ ብሎ በእስክሪብቶ መነጋገር ነው። ጦርነት እየጠቅም ነው ሀገር ብዙ ኮንስትራክሽኖች ብዙ ነገሮች ተቋርጧል በጦርነት ምክንያት። ብዙ ማህበረሰቡ በጣም ተጎድቷል እና ያ ነገር ስላለ ጦርነት አስፈላጊ ነው። ወንበር ዙሪያ ቁጭ ብሎ መወያየት አስፈላጊ ነው። በአሁኑ ሰዓት በወጣትነት ሰዓት ሰርተን መለወጥ ነው ያለብን። ለጦርነት አልነበር ለምሳሌ ዱንያ ወጣት አሁንም ወጣቱ እየረገፈ ያለ በማይሆን ጦርነት። የወጣቶች አሁን ምክር ያለ ለሰላም እንቅረብ፣ ሰላምን እንስበክ፣ ሰላምን እንሰድ። አሁን ላይ ሰርተን ወደ ኢትዮጵያ የምንገባበት ሰዓት ነው። ለእንግዲህ ምሳሌ የሚያደርገው አባቴ እያንዳንዱ ነገር አባቴ በጣም ምሳሌ ነው። ባይማርም እግሪት ነገሮች ነው። ለምሳሌ የሆነ ሰዓት ላይ ነሸጥ አደርገኝና ልክ የሁለቱም ሚሊዮን ጦርነት አይደለም እዛ በቃ መከላከያ ነው እዛ ምንድን ነው የምታደርገው ለእናት ሀገር ነው የሚያደርገው እዛ ለእናት ሀገር ትወዳለህ ለማንኛውም ይልኝ ነው እንዴ ተቆጣጣ ነው የሆነ ነገር አለ አንተ ማለት ነው ከዛ ችግር የለም እዛ ለእናት ሀገር ስትል እዚህ የልጆችን ነው ታውቃለህ ከዛ አንተ ደግሞ መጨረሻ ላይ አንድ ሰው ማለት ተጠብቃለህ መሬት ይሰጣል ላይ ነው ከዛ ምንድነው በቃ አንዳንዴ እዚህ ያለችን እናትን ሳትንከባከብ እዚህ ያለችን እናትን የሆነ ቦታ ሳትሰጠት እናት ሀገሬ ላፈራ ምናምን ስትል ትንሽ ያስቸግራል። ይታወቃል ሁሉም እናቶች ልጆቻቸው ወታደር እንደሆነ እንደሚያደርጋቸው አንዳንዴ ካጠገብ ያለችን እናትን ተንከባከባት ያላወቃት ሀገርን አውቃታለሁ እናታለሁ ማለት ነው። ምን እንደሆነ ዳባት ተረጨና ሁሉ ምሳሌ በግጭቱ ያየሁት ምንድነው መስቀል ደመራ የሚባል ታውቃላችሁ። እኛ ጋር ደመራ ስንለኩስ ሆሃ ሆየ መስቀል ምናምን በአማራ በትግሬ ምናምን የሚባል ነገር አለ እና እንደዛ ሲባል ማለት ነው አንዳንዶች በጣም እስከማለት ደረሷል። አሁን እንደዚህ ነበር ለምን ዛሬ እንደዚህ እንሆናለን ብለው ማለት ነው። ወደፊት ኢትዮጵያ ምን ሰላም ቢሆን ሁሉም በርስ ጦርነት ወጥተን ሀገር ወዳድ ነው የሚለው የሰላም ማካለ ከተከላከልን እንደምደር በፈቃድ ደረጃ ከፍ ለማድረግ ይሁን እንደ ግብአት መሆን ማለት ነው። የተስፋ ክሮች ይተለተሉ ይሆናል ግን ደግሞ ለመበጠስ ይጠነክራሉ። ይህ ደግሞ እንደ አዲስ የመሸመን እድልን ይሰጣል። በግጭቱ ጉዳት የደረሰባቸው ወገኖችን ድምጽ በማዳመጥ ያለፈውን በመቀበልና ወደፊትም አብሮ የመኖርና የፍትህ ስርዓትን ለማስፈን በቁርጠኝነት በመስራት የአዲሲቷን ኢትዮጵያ ተስፋ እንደ አዲስ መሸመን ይቻላል። አበቃን።
de